ሰላም ውድ የቻናላችን ቤተሰቦች እንዴት አላችሁ? ዛሬ ይዤላችሁ የመጣሁት በጥያቄያችሁ መሰረት እንዴት ነው ያለንን ዩኤስዲቲ ወይም ዶላር ከአንድ ሰው ወይም ከራሳችን ወደ ሌላ ሰው የምንልከው የሚል ጥያቄ ጠይቃችሁኝ ነበር። እሱን ዛሬ በቪዲዮ ይዤላችሁ መጥቻለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ይህ ቪዲዮ ከተመቻችሁ ላይክ፣ ሼር ማድረግ እንዳትረሱ። አሁን ወደ ቪዲዮ። ስለዚህ ዩኤስዲቲ ካለን ወይም ዶላር ካለን ወደ ሰው መላክ ከፈለግን ምን ሊኖረን ይገባል? ባይናንስ ሊኖረን ይገባል። ከዛ እሷን ባይናንስ አንድ ጊዜ ነክተን እንከፍታታለን። አንድ ጊዜ ነካ አድርገን እንከፍታታለን። ስለዚህ በማንኛውም ፕላትፎርሞች ላይ የሰራነውን ዶላር ወይም ዩኤስዲቲ ለሰው መሸጥ ብንፈልግ ወይም መላክ ብንፈልግ ወይም የሆነ ነገር ፈልገን ለምሳሌ ኮይን ከኦንላይን መግዛት ብንፈልግ አሁን በማሳያችሁ መንገድ ቀጥታ ተገዛላችሁ ወይም ተልካላችሁ ወይም ትሸጣላችሁ ማለት ነው። ስለዚህ እዚህ ጋር እንደምንመለከት 5 አይከኖች አሉ። ከታች ላይ የምንመለከታቸው 5 የመጀመሪያው ሆም አለ፣ ተዛ ማርኬት የምትላለች፣ ተዛ ትሬድ የምትላለች፣ ተዛ ፊውቸርስ የምትላለች፣ ተዛ አሲስት ወይም በአንዳንዳችሁ ሚ ብላ ትመጣለች ማለት ነው። ተዛ ቀጥታ የት ነው የምንሄደው? ሚ የምትለውን እንነካለን። እዚች ጋር ኦቨርቪው ስፖት እና ፈንዲንግ የሚል አለ። ከላይ የምትመለከቱት አሁን ለምሳሌ ስፖት ላይ ነው ያለው። ያ ማለት ከማንኛውም ፕላትፎርም የሰራችሁን ወደዚህ ስታስልኩት ልክ በስፖት መልክ ወይም ከሰው ስታስልኩት በስፖት መልክ ይቀመጥላችኋል። አሁን እዚህ ጋር የምትመለከቱት እዚህ ጋር የኮከብ ያለበት 6 ያሉበት ዩኤስዲቲ የምትለው እዚህ ጋር ያለኝን ዶላር ነው የሚያሳየኝ። ነካ ባረገው ሙሉ ለሙሉ ያለኝን ያሳየኛል ማለት ነው። ስለዚህ እዚህ ጋር ዶላር ካላችሁ ምን ታደርጋላችሁ? ቀጥታ እናንተ ይሄን ያላችሁን ስፖት ላይ ያላችሁን ዶላር ወደ ፈንዲንግ እዚህ ጋር የነካሁት ወደ ፈንዲንግ መቀየር አለባችሁ። ስለዚህ ምን እናደርጋለሁ? እዚህ ጋር ትራንስፈር የምትላለች ትራንስፈር የምትሏን ነካ አደርጋታለሁ። ከዛ ምን የምትላለች እዚህ ጋር ከላይ ላይ ፈንዲንግ ቱ ስፖት ዋሌት ቀይሩት ነው የሚለን። ከፈንዲንግ ወደ ስፖት ዋሌት እንቀይረዋለን ማለት ነው። ምንም ፊ የለውም፣ ምንም ነገር የለውም። ስለዚህ ይሄን ስናደርግ እታች ላይ ምን የምትላለች ማክስ የምትላለች እሷን አንድ ጊዜ እንነኳለን። አሁን ይሄ 00 ለምን ወደ ስፖቱ ቀይሬዋለሁ። ከዚህ በፊት ስለቀየርሁት ምንም የሚጠይቀኝ ነገር የለም። ስለዚህ 00 ነው የሚለኝ። ከዛ እናንተ ያላችሁ ማክስ ካላችሁት በኋላ እዚህ ጋር ኮንፊርም ትራንስፈር የሚለውን ነካ ታደርጉታላችሁ። ቀጥታ ከፈንዲንግ ወደ ስፖት ዋሌት ይቀየርላችኋል ማለት ነው። ከዛ ከተቀየረላችሁ በኋላ ለሰው መላክ ብትፈልጉ ወይም ዊዝድሮ ማድረግ ብትፈልጉ ሰንድ የምትሏን ሁለተኛዋን አማራጭ ትነካላችሁ። ከዛ በአራት አይነት መልኩ ትልኩታላችሁ። የመጀመሪያው ሰንድ ቱ ዩዘር አይዲ ነው። ያ ማለት ወይም ባይናንስ ዩዘር የሚል ነው። አይዲያቸውን የሰዎችን የምንልክላቸውን ሰዎች አይዲ ይዘን መጠን ቀጥታ እያስገባን በሱ እንልካለን። እሱን አሁንም ማሳያችሁናል። ሁለተኛው ዋን ቼን ዊዝድሮ ነው። ያ ማለት ዌብ አለ ወይም ምን አለ መሰላችሁ አድሬስ አለ። ገንዘብ የምንቀበልበት የምንልክበት አድሬስ አለ። እንደ ምን አለ መሰላችሁ እንደምን መሰላችሁ ይሄ ዩኤስዲቲ የምንልክበት ወይም የምንቀበልበት ቲአርሲ 20 የሚባል አድሬስ አለ። ቢኤንቢ የሚባል አለ። እነሱ ዶላር የምንቀበልበት እና የምንልክበት ነው። ይሄ በእነሱ ከሆነ ዋን ቼን ዊዝድሮ በሚለው እንልካለን እንቀበላለን። አሁን እታች ላይ ደግሞ ፒቱፒ ትሬድ የሚል አለ። ይሄ ሴል ቱ ኢቲቢ የሚል አለ። እሱ ምንድነው? ቀጥታ እየተሻጥ ለምሳሌ ስንሻጥ ስንገበያይ ምንላክበት ለምሳሌ ፒቱፒ ትሬድ የምንለው ለአንድ ሰው እንስማማለን፣ ቀጥታ እሸጥለታለሁ ማለት ነው። የምንልከው ግን ልክ በዚህ ሲስተም ነው። በዚህ ሲስተም ዛሬ አይዲ ይዘን እንዴት ነው ወደ ሰው መላክ የምንችለው የሚለውን ነው ማስረዳችሁ። ስለዚህ ሰንድ ቱ ባይናንስ ዩዘር የምትሏን የመጀመሪያዋን ነካ ታደርጉታላችሁ። ይሄው ሰንድ የሚለውን ነካን። ከዛ ሰንድ ቱ ባይናንስ ዩዘር የሚለውን አንድ ጊዜ እንነካለን። ልክ ተመልከቱት። ይሄው አሁን ወደዚህ ያመጣናል። ስለዚህ ምን ይለናል? ሰንድ ቱ ባይናንስ ዩዘር ይልና በኢሜል ወይስ በፎን ይላል። የመጀመሪያዋን የምትመለከቷት አይ እኛ ባይናንስ አይዲ ነው የምንፈልግ። ያ ማለት የባይናንስ አይዲያቸውን ቀጥታ ይዘን መጠን ኮፒ አድርገን ወይም የላኩልንን ይዘን መጠን ቀጥታ እዚህ ጋር ባይናንስ አይዲ የሚለውን ነካ እናደርጋለን። ስናደርግ ምን ይለናል? 1193 42 እሺ ቼክ እናድርግ። 1193 42 14 11 ለምሳሌ ይሄ ወደዚህ አይዲ እስኪ እኔ ቼክ ላድርግላችሁ። $1 እየላኩ ላሳያችሁ። አሁን እዚህ ጋር ወደ 1193 42 14 11 ወደሚለው ሰው $1 ቼክ ላድርግ። ይሄው
ልክ እንደሱ አይዲውን በትክክል ትሞላላችሁ። ከሞላችሁ በኋላ ኮንፊርም ኖ ኮንቲኒው የምትለውን አንድ ጊዜ ነካ ታደርጋላችሁ። በደንብ መጠንቀቅ ያለባችሁ አይዲ በደንብ መጻፍ አለበት። አለበለዚያ ስሙንም አብራችሁ አስልኩ፣ በስምም ቸክ አድርጉ። ስለዚህ እኔ ለምሳሌ ለእናንተ ለማሳየት ብዬ $1 ቀጥታ ልላክለትና ላሳያችሁ። እዚህ ጋር አንድ እንጽፋለሁ። ልክ አንድ እንደጻፉ ያው አንዳንድ ጊዜ ኔትወርክ ሲይዛችሁ ነው እሺ እንደዚህ የሚሆነው እንጂ ፈጣን የሆነ ኔትወርክ ካላችሁ ቀጥታ እንደጻፋችሁ ኮንቲኒው ነው የሚል። አሁን ዘግይቶ ኮንቲኒው በላለኝ ዘግይቶ ማለት ይሄ የኔትወርክ ችግር ነው። አይልክም $1 ስለሆነ $2 ስለሆነ ማለት አችሉም። ከአንድ ጀምራችሁ ማንኛውንም መላክ ትችላላችሁ ያለ ገደብ ማለት ነው። ከዛ ኮንቲኒው የሚለውን እኔ አንድ ጊዜ ቼክ አረግና እነካዋለሁ። ከዛ እሱ ያመጣልኛል ኮንፊርም ፔመንት ብሎ ምን ያመጣል? አይዲውን ያመጣልኛል፣ የልጁን ስም ያመጣልኛል፣ የምልከውን መጠን የዩኤስዲቲ መጠን ያመጣልኛል። እሱን በደንብ ቼክ እናደርጋለን። ቼክ ካረግን በኋላ ኮንፊርም እንለዋለን ማለት ነው። ያው ኔትወርክ ስለሆነ ትንሽ እንጠብቀው። ይኸው ልክ እንደዚህ ያመጣልን። ይኸው ልክ እንደዚህ ያመጣልን ከላይ አይዲውን ቼክ እናደርጋለን። ከዛ ከስር ኒክኔም ብሎ አብርሃም መላክ ይላል። ይሄ ስሙ ነው የልጁ ስም። ያ ማለት ወደ ራሴ ነው አንድ እየላኩኝ ያለውኝ። ከዛ አንድ ዩኤስዲቲ ነው የምትልከው ይለኛል። ይኸው ቀጥታ አንድ ዩኤስዲቲ ነው። እታች ላይ ይሄን ቼክ ካረኩ በኋላ ኮንፊርም እለዋለሁ። ኮንፊርም እለዋለሁ። ቀጥታ ይሄኛው ይመጣልናል። ይሄኛውን ምንድን ነው እዚህ ጋር የምትመለከቱት አውተንቲኬሽን ነው። ለቫሪፊኬሽን ይፈልጋል። አውተንቲኬሽን አፕ ላይ ሄደን ይዘን እንምጣ። እሱን ቸክ ላድርጋችሁ ተሎ ማምጣት ስላለብን፣ ምክንያቱም ተሎ ካላመጣን እንትን ይልብናል፣ ያቆምብናል። እሱን ተሎ ይዘን እንምጣ እና ነግራችኋለሁ። ይሄው ፔስት አረግ ነው። ከአውተንቲኬሽን አፕ ፔስት አረግ ነው። ተመልከቱት እዚህ ጋር። እሱን አሁን እንዴት እንዳመጣሁት ልነግራችሁ ነው። ይሄው ቀጥታ ምን አለኝ? ፔመንት ሰክሰስፉል ያለኝ። ለምንድን ነው? የቅድሙን ስነግራችሁ ቫሪፊኬሽን አለ። አሁን ሁለት አይነት ቫሪፊኬሽኖች አሉ። አንደኛው አውተንቲኬሽን አፕ ላይ ልክ ዊዝድሮ ስናደርግ ወይም ለሰው ገንዘብ ስንልክ ምን አለ? ከአውተንቲኬሽን አፕ የሚላክ አለ። ባይናንስን ከአውተንቲኬሽን አፕ ጋር እናያይዘውና ልክ ዊዝድሮ ልናደርግ ስንል እናንተ ናችሁ ወይ የሚለውን ቸክ ለማድረግ ኮድ ይላክልናል። እሱን ኮድ ቀጥታ አምጠን እዚህ ጋር ፔስት ስንለው አውቶማቲካሊ ያዘዝነውን $1 ለሰዎች ዊዝድሮ ያደርግልናል ወይም ይልክልናል ማለት ነው። ከአውተንቲኬሽን አፕ ጋር ስላገናኘሁት። አንዳንዶቻችን ደግሞ ምን እናደርጋለን? ቀጥታ ራሳችን ቁጥር እንሰጠዋለን። 6 ቁጥር ሰጠን። ሁልጊዜ ያችን ቁጥር ይጠይቀናል። አንረሳም፣ ፓስዋርዳችን ነች። እሷን ስናስገባለት አውቶማቲካሊ ልክ አሁን አውቶማቲክ እንደከፈለ ወይም እንደላከልን እሱ ያንን ፓስዋርድ እንዳስገባችሁ ቀጥታ ይልክልናል ማለት ነው። ስለዚህ በሁለት አይነት ሲስተም ቫሪፋይ ታደርጋላችሁ። አንድ በአውተንቲኬሽን አፕ፣ አለበለዚያ እናንተ በምንድን ነው በፓስዋርድ 6 ቁጥሮችን ማትረሷቸውን 6 ቁጥሮችን ነክታችሁ በሱ ቸክ ታደርጋላችሁ ማለት ነው። ከዛ እነሱን ስታስገቡለት ቀጥታ ዊዝድሮ ያደርግላችኋል ወይም ለሰው ይልክላችኋል። ስለዚህ በዚህ አይነት መንገድ ለሰው መላክ ትችላላችሁ። ግር ያላችሁ ነገር ካለ፣ ጥያቄ ካለባችሁ እታች ላይ ወይም ከስክሪኑ ላይ እንደምትመለከቱት የቴሌግራም አድራሻ አስቀምጬላችኋለሁ። እሱ ጋር ገብታችሁ ጥያቄ መጠየቅ ትችላላችሁ ወይም ኮሜንት ላይ አሳውቁኝ፣ እመልስላችኋለሁ። እንዲሁም እንደዚህ አይነት የኦንላይን ፕላትፎርሞች ላይ ስራ መስራት የምትፈልጉ ልጆች ካላችሁ ቀጥታ በቴሌግራም አውሩኝ። ማንኛውም ጥያቄ ካላችሁም እንደዛው ጠይቁ። በተለይ ባይናንስ ላይ የሆነ ችግር ያለባችሁ ልጆች ካላችሁ መጠየቅ ትችላላችሁ። ያለበትን ችግር ቀጥታ ትነግሩኝና እሱን ምናስተካክለው ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁ ቪዲዮውን ላይክ ማድረግ እንዳትረሱ። እስካሁን ስለተከታተላችሁን እናመሰግናለን።